ዶላር ፔትሮዶላር ማለት እንግዲህ በ73 በፈረንጅ አቆጣጠር ዮም ኪፑር በኋላ ያው 4 እጥፍ ጨመረ የነዳጅ ዋጋ ያንድ በርሜል ነው አይደል የሚባለው አንድ ባረል ያንድ በርሜል ዋጋ በ4 እጥፍ በአንድ አመት ጨመረ 73 ከነበረው በ74 አመት 4 እጥፍ ጨመረ 4 እጥፍ በሚጨምርበት ጊዜ ያንዳንዱ የፔትሮዶላር ገንዘቡን ምን እንደሚያደርጉት አያውቁም ነበር ስለዚህ ባንክ ውስጥ አስቀመጡት በተለያየ ምዕራባውያን ባንክ ውስጥ አስቀመጡ ገንዘባቸውን ምክንያቱም ወደ ካዝናቸው የሚጎርፈው ገንዘብ እንግዲህ ከ74 ጀምሮ ነው 4 እጥፍ ጨምሮ በየአመቱ ነው የሚገባው ወደ ካዝናቸው የሚመጣውና የሚገባው ገንዘብ እነሱ ሊጠቀሙበት ከሚችሉት አቅም በላይ ስለሆነ ገንዘቡን ማስቀመጥ ጀመሩ ከማስተዳደር አቅማቸው በላይ ነው ሃንድል ከሚያደርጉት በላይ ነው አዎ እንደዛ ነው አሁን ኩዌት አንዱ ሀገር ነው የነበረችው ትምህርት ቤት ነፃ ነው ቤት ኪራይ ነፃ ነው ትራንስፖርት ነፃ ነው ሁሉ ነገር ነፃ ነው ህክምና ምን ሁሉ ነፃ ነው ይሄን ሁሉ አድርገው ግን ገንዘቡ በጣም ብዙ ስለሆነ በባንክ ማስቀመጥ ጀመሩ ያን ነው እንግዲህ ፔትሮዶላር የተባለው በምዕራባውያን ባንክ ውስጥ የተቀመጠ ማንም ምንም ሊያደርገው የማይችል ገንዘብ አይነት ሆነ ያ በእጃቸው የበዛው ገንዘብ ምን ሊያደርጉት ይችላሉ የሚለው ነገር ለውጥ ላይ የመጣው በዩኤኢ እና ሚድል ፓወርስ በሚባሉበት አካባቢ በ2011 በ2012 በ2010 አካባቢ ይሄ የአረብ ስፕሪንግ የሚባል መንቀሳቀስ ጀመረ በየቦታው ዩኤኢ ትንሽ ሀገር ናት ዩኤኢ በጣም ትንሽ ሀገር ናት የዩኤኢ ኔቲቭ የሚባሉ ዜጋዎች ከ300,000 እስከ 400,000 ነው የሚሆኑት ከዛ አይበልጡም ሌሎቹ ከሌላ ሀገር የመጡ ናቸው ከግብጽ ከየመን ከፓለስታይን መተው ዜጋ የሆኑ ቢጨምሩበት የኤሚሬቶች ዜጋ ነው የምትለው ከ1 ሚሊዮን አይበልጡም ሌላው እንግዳ ነው የሚኖረው እዛ ሀገር ውስጥ ይሄ የአረብ ስፕሪንግ የሚባለው ግን ሼኮችና ኤሚሮችና ነገስታት በኃይል ይዘው የሚኖሩበት የአረብ ሀገር ውስጥ በጣም ስለበዙ ፈሩ እነዚህ ኤሚሬቶች በዛው ጊዜ በዚሁ አካባቢ ላይ ይሄ አሁን ፕሬዚደንት የሆነው የኤሚሬቶች ፕሬዚደንት የሆነው መሐመድ ቢን ዛይድ እና ወንድሞቹ ባኒ ፋቲማ የሚባሉት የፋቲማ ልጆች በነገራችን ላይ የኛም ሀገር ብልጽግና ፕሬዚደንትም ያንቺ ልጅ ነኝ ያሏት ማለት ነው የነዛ ልጆች የተለያየ ስራ ተከፋፍለው ይሄንን እስላም የአረብ ስትሪት የሚሏቸው ሰው ወጣቶችና ስራ ያጡ ወይም ተቃዋሚዎች ተነስተው መለወጥ የሚችሉ መሆኑ በግብጽ በታህሪር ሬቮሉሽን ስለታየ እሱን ለማቆም ነው የተነሳችው ገንዘቧን ተጠቅማ መጀመሪያ አነሳሷ እንደዚህ ነው የነበረው የኤሚሬቶች አነሳሷ ይሄንን የእስላም ፈንዳሜንታሊስት የሚባሉትን ለማቆም አረብ ስትሪትን ለማቆም ይሄን ደግሞ በዱባይ ወይም በአቡዳቢ ወይም በሌሎች ትንንሽ ከተሞች ላይ ሳይሆን ያለበት ቦታ ላይ ማቆም አለብኝ ብላ ነው የተነሳችው አንድ የተሳካ አብዮት የተካሄደው በግብጽ ነው አይደል የነበረው ግብጽ ላይ ያለውን በገንዘብ ኃይል አሁን ያለውን ፕሬዚደንት ረድታ ለወጠች ይሄንን ከለወጥኩኝ አለች እንግዲህ ይሄንን መለወጥ ከቻልኩኝ የትም ቦታ መለወጥ እችላለሁ የትም ቦታ ይሄንን የአረብ ስትሪት ከስትሪት ተነስቶ መንግስት የሚገለብጠውን መለወጥ ይችላል የሚል ልብ ተሰማት ስለዚህ ገንዘቧን ተጠቅማ በሶሪያ ውስጥ ገባች በሊቢያ ውስጥ ገባች በሱዳን ውስጥ ገባች በየመን ውስጥ ገባች በሶማሊያ ገባች በጅቡቲ ገባች በሶማሊላንድ ገባች ኬንያ እንኳን ብዙ ሰዎች ገዛች ለምን በገንዘብ ኃይል በዲፕሎማሲ ኃይል ረጅም የሆነ የኔትወርክ በመስራት በገንዘብ ኃይል ብዙ ኔትወርክ የሎጂስቲክስ ኔትወርክ የመሳሪያ አቀባባይ ኮንትሮባንድ ኔትወርክ የፋይናንስ ኔትወርክ ማአት አይነት ኔትወርክን ዘረጋችና በየአገሩ ያሉትን ተቃዋሚዎች በተለይ ተቀንጣዮች የሚባሉትን አደራጀች በእነዚህ አሁን በተቀስቋቸው ሀገሮች በሙሉ ይሄንን አድርጋ ነው እንግዲህ በኢትዮጵያ ውስጥም ለውጥ በሚመጣበት ጊዜ ራሱን የኢትዮጵያን መንግስት ቁንጮ ገና ከመጀመሪያ ገና ከጠዋቱ
ገና ከመጀመሪያ 3 ቢሊዮን ብር ሰጣለሁ ብላ ገባች። እዛ መንግስት ያዘች ማለት ነው። ስለዚህ ምን ይሆናል አሁን ያልከው ምንድነው አሁን እየሆነ ያለው? አሁን እየሆነ ያለው ሳውዲ አረቢያ፣ ግብጽ፣ ተርኪ እነዚህ ተነሱ። እነዚህ በአንደኛ ኤሚሬቶች ከእስራኤል ጋር የምታደርገው በጣም የጠበቀ ግንኙነት፣ እስራኤልም ይሄንን የአረብ ስትሪት ስለማትወድ የአረብን መነቃቃት ስለማትወድ ከነሱ ጋር የቀረበችበት ነገር እያስፈራቸው መጣ። ሁለተኛ ከአቅሟ በላይ የተንጠራራች በየቦታው የሳውዲ አረቢያን ጥቅም የሚጻረሩ ነገሮችን መስራት ጀመረች። ስለዚህ ሳውዲ ተነሳባት። ሳውዲ ለራሳቸው ሰግተው ተነሱባት። በግል ደረጃ ደግሞ እቺ ነገር ጠቃሚ ነገር ናት። በግል ደረጃ ደግሞ መሐመድ ቢን ሰልማን የሳውዲው አልጋ ወራሽ ገና በስልጣን ላይ በወጣበት ጊዜ አማካሪው ነበረ መሐመድ ቢን ዛይድ። አማካሪው ሆኖ እኔ ነኝ ያሳደግኩት፣ ስለዚህ እንደፈለኩ አደርገዋለሁ፣ እንደፈለኩ መራዋለሁ የሚል ስሜት ተሰምቶት ነበር መሐመድ ቢን ዛይድ የኤሚሬቶቹ። ይሄኛው ግን ራሱን ካደላደለ በኋላ ሎክ ሳውዲ ትልቅ ሀገር ነው። በገንዘብ ኃይል፣ በመሳሪያ ኃይል፣ በወታደር ኃይል፣ በዲፕሎማሲ ኃይል፣ በተደራጀ መንግስት ኃይል የእስላም ሀገር መሪ በመሆን ሁለቱ ሽራይንስ የእስላም ሽራይን እነሱ ጋር ነው ያሉት። በአረብ መሪዎች በመሆን ሳውዲ ትልቅ ሀገር ነው። እንዴት ሆን እቺ ትንሽ ሀገር እኔን እንደዚህ ታደርጋለች የሚል የግልም ሽኩቻ ውስጥ ገቡ ሁለቱ። ስለዚህ ቁርጡን አሳየዋለሁ ብሎ ተነሳ መሐመድ ቢን ሰልማን። አካባቢው ላይ ደግሞ በጣም የተንሰራፋ ኔትወርክ መስርታ ለአረብም ለእስላሞችም ጥቅም የሚጻረር ነገሮች መስራት ማስወገድ አለብን ብሎ ተነሳ። መጀመሪያ ከየመን አሁን ብዙ ነገር አልተናገርኩም እዛ ላይ ከየመን አስወጣቸው፣ ቀጥሎ ከሶማሊያ አስወጣቸው፣ ቀጥሎ በሱዳን ላይ መቷቸው። አሁን እንግዲህ ጥያቄው ኢትዮጵያ ላይ ምን ይሆናል ነው። ስለዚህ እዚህ ላይ ልቁረጥ፣ ኢትዮጵያ ላይ ምን ይሆናል የሚለውን ነገር በሌላ ይሄ ዳራ ነው። አሁን በጣም ሰው እንዲያየው የሚያስፈልገው ጂኦፖለቲክሱ እንዴት እንደሚሰራ ምን እየሆነ እንዳለ ጨዋታው እንዴት እየሄደ እንዳለ በትክክል መረዳት ስለሚያስፈልግ ነው እንዲነሳም የፈለኩበት ምክንያትና እንዳልከው አብይ ወደ ስልጣን እንደመጣ በቃ እንዳለ ስቴት ስትራክቸሩን የገዛችሁ ማለት ይቻላል። ከዚህ በፊት በተለያየ ጊዜ ወታደራዊ መኮንኖች የመከላከያ ጠቅላላ የመረጃ አደረጃጀት በሙሉ ለዩኤኢ እንዲሰጥና በሩ ክፍት እንዲደረግ ጠይቆ የውስጥ ተቃውሞ እንደነበረበትና በአንዳንዶቹ ላይ እርምጃ ስለመውሰዱ ሁሉ ይነገር ነበር። አሁን ምንድነው እንድናነሳ የፈለኩት አብይ ምን ያክል ነው ከዩኤኢ ጋር ራሱን የሰፋው አገሪቱን ያጣበቀው፣ በዚህ ምክንያት ቀደም ሲል ያወራናቸው ለውጦች በምን ደረጃ እንዴት አፌክት ያደርጉታል አይደል? እንዴት ምን አይነት ተጽዕኖ ያመጣል በአገሪቱ ላይ የሚለው ነው። እንግዲህ ወደዛ ዋናው ጥያቄያችን እሱ ስለሆነ እሱን መቀጠል ትችላል። ጥሩ። እኔም ያው ለአድማጮች የቆረጥኩት ለዚህ ነው። ዋናው ጥያቄ እሱ እንደሆነ ያወቁ የቆረጥኩት ጥሩ ነው። ይሄ ግን አሁንም መረዳት አለባቸው የኢትዮጵያ ሕዝቦች በሀገራቸው ላይ እየተደረገ ያለው ሀገር ተሸጠ ኢትዮጵያ በሚባልበት ጊዜ ይቀልዳሉ። የት ነው የተሸጠው? ይሄው እዚህ አይደለም እንደ ያለው ብለው ቃቃሎ ይናገራል አይደል? የኢትዮጵያ ጠቅላይ ሚኒስትር በስልጣን ላይ እንደወጡ የሚንቀሳቀሱበት አዲስ ሄሊኮፕተር ነበራቸው። ያንን ሄሊኮፕተር ያቀረበለት የሚነዱትም ሄሊኮፕተሩን የሚነዱትም ሰዎች የኤሚሬቶች ሰዎች ናቸው የነበሩት። አንድ ጊዜ እንዲያውም አገሩን በአግባቡ ስለማያውቁ አቶ ለማና አቶ ዶክተር ወርቅነህ ምናምን ያሉበት ወደ ጅማ በሚሄዱበት መንገዱ ጠፍቶባቸው በዛ ሄሊኮፕተር ሲሄዱ መንገዱ ጠፍቶባቸው ወሊሶ አካባቢ ወረዱ። ከዛ በኋላ የሚያደርጉትን አያውቁም ነበረ። የሚነዱት እነሱ ናቸው። የኢትዮጵያን ፕሬዚደንት የሚያመላልሱት በገዛ ራሳቸው ሄሊኮፕተሮች እነሱ ናቸው። ሄሊኮፕተሩን የሚነዱት ሰዎች ኢትዮጵያውያን ስላልነበሩ መንገዱ ጠፍቶባቸው እስከ መውረድ ድረስ የደረሰ ማለት ጣልቃ ገብነት ወይ እጅ ነበራቸው ነው የምትለኝ? ሌሎችንም ሂዱ ብለው ይሰጣቸዋል። ምክንያቱም የገዛ ራሱ ሄሊኮፕተር ነው። በኢትዮጵያ ወታደራዊ ሄሊኮፕተር አይደለም፣ የመንግስት ሄሊኮፕተር አይደለም። የሚነዱት የዩኤኢ ሰዎች ናቸው። እስከዛ ድረስ የቀረበ ነው ልልህ ነው። እስከዛ ድረስ የቀረበ ግንኙነት ነው የነበራቸው።
እዛው ላይ ሊቆይ መረዳቱ አስፈላጊ ስለሆነ እዛው ላይ በኢትዮጵያ ጠቅላይ ሚኒስትር አካባቢ የሚሆነው ነገር አሁን ስለ ምንድነው ይሄ ኮሪዶር ልማት የሚባል ነገር አለ አይደል? ኮሪዶር ልማት ገንዘቡን ከየት ነው የምታመጣ ሲባል ለምንድን ነው የምትጠይቁኝ አይደለም እንዴ ነው? ከየት እንዳመጣ ታውቁን ከየት ነው የምታመጡኝ? ይሄ ገበታ ለሀገር ገበታ ለሸገር ምናምን የሚባለው ሁሉ ማስመሰያ ነው። ገንዘቡ የሚመጣው ከዩኤኢ ነው። አሁን 11 ቢሊዮን ዶላር ያክል አፍስሻለሁ ነው የምትለው። ስለዚህ ነገር የኢትዮጵያ ፓርላማ አያውቅም። ስለዚህ ጉዳይ ማንም ገንዘብ ሚኒስትር አያውቅም። በገዛ ራሱ ከቢሮ በሚያወጣ ገንዘብ ነው ይሄ ሁሉ የሚሰራው። ይሄን ያህል የጠለቀ ነው። ፕላኑ ከየት መጣ? ይሄ ሁሉ ፕላን የሚሰራው ከየት ነው የመጣው? የኢትዮጵያ ሰዎች አይደለም የሰሩበት፣ ፓርላማ አይደለም ያጸደቀው፣ ኢትዮጵያውያን ተወያይተውበት አይደለም። እሱን ፕላን እንኳን የሚሰሩለት የውጭ ሀገር ሰዎች ናቸው። ለምን አሉ እኮ አዲስ አበባ ውስጥ የተቀመጡ አሉ። ያለፈው 2 ሳምንት በፊት ሐሰን ሼክ ወደ ኢትዮጵያ መጥቶ ነበር። ሐሰን ሼክ መሐሙድ ኢትዮጵያ መጥቶ የተገናኘው ከኢትዮጵያና ከኤሚሬቶች ባለስልጣኖች ነው። የኤሚሬት ባለስልጣኖች አሉ አዲስ አበባ ውስጥ። የኤሚሬት የሴኩሪቲ ሰዎች አሉ አዲስ አበባ ውስጥ። እዛ ነው የሚገናኙት። አገሩ የነሱ ኮሎኒ ነው ልልህ ነው። መከላከያዎች ትልልቆቹ ጀነራሎች ሲመላለሱ ታያላችሁ ወደ አቡዳቢ የኤር ሾው ምናምን እያሉ ያንን ኤር ሾው የሚገዙትን መሳሪያ በሙሉ ምናልባት እያንዳንዱ ጀነራል ከዛ ላይ 10% ምናምን እየወሰደ ነው። ለነሱ ሉክሬቲቭ የሆነ ኑሮ ሆኖላቸዋል። ጀነራሎቹ በሙሉ ከዛ የሚከፈላቸው ናቸው። አሁን ሰሞኑን አንድ ሰው ከአዘርባይጃን መጣ። ከጠቅላይ ሚኒስትሩ ጋር ታይታ ነበረ። ይሄ ከአዘርባይጃን ጥይት በሙሉ የሚገዛው ይሄን ደግሞ ያገናኛቸው የኤርትራ ሰው ናቸው። ጥይት ሁሉ የሚገዛው በምንድነው ይሄ በጥቁር ገበያ ነው። የመድፉ የድሮኑ የክላሽንኮቭ ጥይት በሙሉ የሚገዛው ከአዘርባይጃን ነው። ለምን አዘርባይጃን አትጠየቅም? ገንዘቡ ግን ከየት ነው የሚመጣው? ለዛ የሚከፈለው ገንዘብ ከየት ነው የሚመጣው? ቅድም የነገርኩ የፋይናንስ ኔትወርክ አለ። ባንኩ ያለው አቡዳቢ እና ዱባይ ነው። ከዛ ነው የሚከፈላቸው። እስከዚህ ድረስ የገባችበት ናት ኢትዮጵያ ውስጥ። ጦርነት እንትን ላይ ሲደረግ በትግራይ ሲደረግ ድሮን ከኢራን ከቻይና ገዝታ ያስደበደበችው ኤሚሬቶች ናቸው ለራሷን እንድትደላደል። ስለዚህ በኢትዮጵያ ውስጥ ቅድም የጠየቀኝ አንድ ጥያቄ አለ። አሁንም የኢትዮጵያ ሕዝብ ይሄንን ያምናል ወይ ያልከው ጉዳይ አለ ስለ ስብከታቸው። አይ ጆሮን ዘግቷል ነው ያልኩት አይደል? ጆሮን ዘግቷል። ስለዚህ የሚይዘውና የሚደግፈው በገንዘብ ኃይል በወታደር ኃይል ይሄው ከጅቡቲ ሲወጣ 150 የወታደር መኪና ይሄ ብረት ለበስ የሚባለው ፐርሰናል ካሪየር የሚባለው ኤፒሲ ያ 150 አንድ ጊዜ ሲገባ ታያላችሁ። በአውሮፕላን ቅድም ያልኩ ደግሞ አለ ይሄ ሎጂስቲክስ ኔትወርክ ያልኩት አለ አይደል? አውሮፕላን ከየትኛውም ይከራዩና ከአቡዳቢ ተነስቶ ሐረር ሜዳ፣ ከአቡዳቢ ተነስቶ ድሬዳዋ፣ ከአቡዳቢ ተነስቶ አሶሳም አሁን ባህር ዳርም የሚያርፈው አውሮፕላን ከአቡዳቢ ነው የሚነሳው። የአቡዳቢ ባንዲራ የለበትም፣ የኢትዮጵያ ባንዲራ የለበትም። ነገር ግን የሎጂስቲክስ ኔትወርክ ስላላቸው ወደ ሊቢያም ወደ ሱዳንም የሚያደርሱበት የሎጂስቲክስ ኔትወርክ ስለሰሩ በዛ እየተጫነ ወደ ኢትዮጵያ እየመጣ ነው። ስለዚህ ኢትዮጵያ ውስጥ ይህንን ሰውዬ በስልጣን ላይ ደግፎ በገንዘብ በሎጂስቲክስ በፕላኒንግ በፈለከው ነገር በሁሉ ኔትወርክ አግዞት ያለው የኤሚሬት መንግስት ነው። ኤሚሬት ግን አሁን እየተገፋች ነው። ኤሚሬት ከየመን በአንድ ቀን ነው ጠቅልላ ያወጣቸው። ከሶማሊያ ጠቅልለው እቃቸውን እየጫኑ ከኤርፖርቱ ጠቅልለው ሲወጡ ልክ እንደ ሰርቆ እንደሚወጣ ሰው ነው ኤሚሬቶች ከዛ ያወጡት። ሱዳን ላይ በናይል ወደ ኢትዮጵያ ይሄ አሶሳ አካባቢ ያለው ናይል ፕሮቪንስ የሚባለው ላይ የሄሚቲን ሰዎች ለማሰልጠንና ወርቅ ከዛ አይተኸው ሊሆን ይችላል 7 ትሪሊየን የሚያወጣ ወርቅ ተገኘ ወለጋ ውስጥ የሚባለው። ለዛ ምክንያት ብቻ ኤርፖርቱን ሁሉ አሻሽለው አሶሳ ኤርፖርቱን አስረዝመው
ነበር። ነገር ግን መጥቷቸው እዛ አሁን ኢትዮጵያ ውስጥ ምን ያደርጋል ላልከው ነገር ኢትዮጵያ ውስጥ ምን ልታደርግ ነው ኤሚሬቶች? አሁን አትለቀውም። ጉዳዩን ልትፈጽም የምትችልበት አንድ ጉዳይ የቀረላት የኢትዮጵያ መንግስት ነው። ኢትዮጵያ ነች። ስለዚህ ከረንሲው ጨምሯል በዩኤኢ ዘንድ እንዲያውም ነው የምትለኝ? በጣም ፕሪኬሪየስ ነው። ነገር ግን አሁን የቀራት በዛ አካባቢ ለመንቀሳቀስ እንድትችል የቀራት ምክንያቱም አሁን አንድ ነገር ብዬ በዚህ አቆማለሁ። በዚህ ላይ ላልከው ጥያቄ መልስ ይሆናል ብዬ የምገምተው የስ የኢትዮጵያ ዋጋ ጨምሯል። ኤሚሬቶች ዋጋው ጨምሯል። ግፊያው ግን በስቷል በኤሚሬቶች ላይ። እሱን እመጣበታለሁ። ሶማሊላንድን እውቅና ሰጠች እስራኤል። ያንን ያደረገችው ኤሚሬቶች ናት። ያስ እስራኤል ያደረገችው ብዙ ጊዜም ሳልወስድበት አልተሳካም። አሁን ከእስራኤል በቀጥሎ ብዙ አገሮች እውቅና ለሶማሊላንድ መስጠት ይችላሉ የሚባለው ጉዳይ አንደኛ ከዲፕሎማሲ አንጻር፣ ሁለተኛ አገር ውስጥ በሶማሊላንድ ውስጥ ካለው የልዩነት አንጻር ስራ ላይ አልዋለም። ከእስራኤል ቀጥሎ እውቅና የሰጠ ሀገር አንድም የለም። የቻይና የውጭ ጉዳይ ሚኒስትር ኢትዮጵያ ድረስ መጥቶ ነው ይሄንን እንዳታደርጉ ብሎ ማስጠንቀቂያ ሰጥቷቸው የሄደው። ስለዚህ እሱ አልተሳካም። ይሄ ስላልተሳካ አሁን ዩኤኢ ከማን ጋር ነው ተሰልፋ ያለችው? ከእስራኤል ጋር፣ ከአረቦቹ ጋር፣ ከተርኪ ጀምሮ ከግብፅ እና ኤርትራን ጨምሮ ሱዳንን ጨምሮ ሶማሊያን ጨምሮ ጅቡቲን ጨምሮ አንድ ወገን ላይ ነው ያሉት። ኤሚሬት አሁን ብቻዋን የቀረችው አንድ ኢትዮጵያ ቀርታታለች፣ ሁለት እስራኤል ቀርታታለች። ይሄ ነገር ይቆያል ወይ? እስራኤልን የአረብ ሀገር ሆነ የእስላም ሀገር ሆነ እስራኤል የምትሰራው ነገር እስከ መቼ ድረስ ነው ዩኤኢን ሊያስኬዳት የሚችለው? ስለዚህ የምታጠነክረው ከኢትዮጵያ ጋር ነው። ነገር ግን ኢትዮጵያ ላይም ትንሽ ግሪፑ እየቀነሰ መሄዱን ምልክቱን የምታየው የኢትዮጵያ